This is part 2 how to study. So እንደ ማንኛውም አይነት ተማሪዎች ማጥናት በጣም ከሚደብራቸው ተማሪዎች ውስጥ አንዱ ነኝ። ማጥናት ከሚደብራቸው ኢን ሰንስ በቃ ላጠና ስል በጣም ይጫጫነኛል። ላይብረሪ ለመሄድ በቃ ምንም ፍላጎት የለኝም። እሱ ችግር የለውም አክቹሊ በቃ ዶርም ማጥናት ስለምወድ ነው። ግን በቃ አጥናው ከተባለ የአንድ ሰዓት ጥናት ባጠና ነው። ከዛ በኋላ በቃ ልረፍ ብዬ 5 ደቂቃ ልረፍ ብዬ ወይ ስልክ አናግራለሁ ወይ ቲክቶክ እገባለሁ በዛው ቀራለሁ። በቃ አራ እንትና አጠናለሁ ነገ እንትና እንትን እያልኩ በጣም ነገሮችን ፕሮካስቲኔት ከሚያደርጉ ተማሪዎች መካከል ዋነኛው ነኝ። በውስጥ እንደምትጽፉልኝም ከሆነ አብዛኞቻችሁ ተማሪዎችም የዚህ ተጠቂ ናችሁ። ሶ እሱን እንዴት እንደምቀርፍ መጀመሪያ እንነጋገር። እንዴት ላጥና ከሚለው ከመጀመራችን በፊት እንዴት የሚጫጫነንን አይነት ስሜት እንዴት ማስወገድ እንችላለን የሚለውን ነገር በመጀመሪያ ልንገራችሁ ብዬ ስላሰብኩኝ ነው። የመጀመሪያው ይሄ የሚጫጫነኝን ስሜት ለማጥፋት ከመሞክረባቸው መንገዶች አንዱ መካከል ምን መሰላችሁ? የማጠናበትን ቴብል ወይም ደግሞ የማጠናበትን ወንበር በቃ ጽዱ ለማድረግ ሞክራለሁ። ዶርምም እያለሁ በጣም ከምጣላባቸው ነገሮች መካከል ከጓደኞቼ ጋር በቃ የራሴ ቦታ ይኖረኝ፣ ቴብል ይግባልኝ፣ ቀለብቼ አትረብሹኝ አይነት ነገር ነበረ እና በቃ ጽድት እንዲል ፈልጋለሁ። የሆነ ላይክ አበባ ነገር አስቀምጥበታለሁ። ላይክ መጽሐፍ ደርድሬ አላነበውም እኮ ያን መጽሐፍ ግን ላይክ ደርድሬ አስቀምጥበታለሁ። ብቻ የሆነ how to study ብዬ ላይክ ቲክቶክ ላይ ሰርች ሳረግ የሚመጣልኝ በቃ ሲያነቡ ምናምን በቃ ቴብላቸው በጣም ያምራል፣ ፒሲያቸው እዚህ ያለ፣ ውሃ እዚህ ያለ፣ የሚጠጡት ላይክ ስናክ ነገር እዚህ ያለ ምናምንና ያሃን ሳይ በጣም ሞቲቬት ስለመሆን የነበረ ያሃን ነገር እንደ ኢንስፖ ወስጄ ተብሌት እንደዛ ለማሳመር ነበር ማድረገው። በቃ ላይክ በሃይላንድ የቆራረጥኩ እጽዋት ምናምን እያደረኩኝ ቁጭ አረግ ነበረ፣ ውሃ አስቀምጥ ነበረ፣ የሆነ ላይክ ታይም ነገር እዚህ ጋር አስቀምጥ ነበር ምናምን ነገር ማለት ነው። በቃ ላይክ ትልልቅ ዲክሽነሪዎችን እያመጣው አስቀምጥ ነበር ምናምን በቃ ንጽህናና የሆነ ላይክ ጽድት ያለ ወይም ደግሞ ኒት የሆነ የማጥኛ ቦታና ቴብል እፈጥር ነበር። ያ ነገር ደግሞ እኔ የሆነ እንዳነብ ፍላጎት ያሳድርብኝ ነበረ።